የሐሳብ ልዩነቶች ቢኖሩም ለሺህ ዓመታት የኖሩ ህዝቦችን ለመለየት የተደረገው እንቅስቃሴ ከግምት የወጣና ለትዝብት የሚጥል ድርጊት ነው ብለውታል። በአርቲስት ሃጫሉ ሁንዴሳ ግድያ ሰበብ ሚዲያዎችን መነሻ አድርጎ ሲደረጉ የነበሩት መረን የወጡ ቅስቀሳዎች ወደ ኋላ ተመልሼ የነበሩትን ሁኔታዎች እንዳስባቸው አስገድዶኛል። ለምንድን ነው የሆነው? እስከዛ ድረስ አገር ይቀጥላል፣ ህዝብ ይቀጥላል። ትላንትም ለሺህ ዓመታቶች መጥተዋል እኛ ሳንኖር። አንዳንዱ ከኔ ግምት ወጣ አለ። በጣም በፍጥነት የወጣ ሊሳካ የማይችል ግን ደግሞ ለትዝብት ብቻ የሚያጋልጥ መነሻው ግን ምንድን ይላል እዚህ ላይ? በእምነት መነሻው ጥቅም ነው። በለውጡ ዋዜማ በመላው ኢትዮጵያ የተንሰራፋውን ኢፍትሐዊነትና የዲሞክራሲ አሰራር በመቃወም ወጣቶች የጀመሩት ትግል ወደ መጨረሻው ምዕራፍ ሲደርስ በተለይም በኦሮሚያ ክልል የተቃውሞ ስፋትና ጥልቀት ያስፈራው በወቅቱ ሀገሪቱን የተቆጣጠረው ቡድን የትግሉን አቅጣጫ ለማስቀየር ከ1 ሚሊዮን በላይ ዜጎች ከሶማሌ ክልል በሲራ እንዲፈናቀሉ አደረገ። የኦሮሚያ ብሔራዊ ክልላዊ መንግስት ለተፈናቃይ ወገኖች ባዘጋጀው የገቢ ማሰባሰቢያ መድረክ የተጋበዘው ድምፃዊ ሃጫሉ ሁንዴሳ ያለውን አፈናና ጭቆና በመቃወም በድፍረት በዚህማ ፊት ለፊት ተጋፈጠ። ጌረር ናንጀቱ ሜከየ ተሌሉሬ በዲ ናንጀቱ ሜከየ ቀጀሉሬ አኒማለን ጌረራ ተኖ ያደየላላ ኢሪ ጌረሬን ቁፍኔ ሂዳ ቃሊቲ ጅራ። ታዲያ ያኔ ኢህአዴግ አባላት እንዴት በዚህ መድረክ ሃጫሉ ዘፈነ ሲሉም በጥልቅ ተሐድሶ ተብሎ በተጠራው መድረክ አመራሮች ግማሽ ቀን ተገመገሙ የሚሉት አቶ አባዱላ ገመዳ እንዲጠፋ በሚፈለገው በተለያየ ጊዜ ኦነግ ብለው እስር ቤት በወረወሩት ሃጫሉ ስም ወጣቱን ለጥፋት ለማንቀሳቀስ በሚዲያ የሚደረገው ተግባር አሳፋሪ ነው ብለውታል። ሃጫሉ መድረክ ላይ ዘፈነ። ለምን ዘፈነ በሚል እኮ ከግማሽ ቀን በላይ በጥልቅ ተሐድሶ ኢህአዴግ መድረክ ላይ የዛኔዎቹ ኢህአዴግ አመራሮች ተገምገዋል። ከሚሊኒየም አዳራሽ በቅርቡ የተላለፈው የኦሮሞ ወጣት ተነስና አዲስ አበባ 4 ኪሎ ግባ የሚል ዘፈን የሃጫሉ እንዴት ላይ ይተላለፋል? በፐብሊክ ሚዲያ ጸረ ህዝብ የሆነም ዘፈን ነው። ፈረስህን ቀልብ፣ ተዘጋጅ፣ ታጠቅ፣ 4 ኪሎ ግባ ነው ዘፈኑ። ከፍተኛ ስጋት ነው የፈጠረው ያ ሙዚቃ ያዘ ሲለቀቅ። እናንተ ያላችሁ ሃጫሉ መያዝ አለበት እንዲህ መሆን አለበት ምናምን ቤተ መንግስት ብሎ ዘፍኗል ምናምን ተብሎ ትልቅ እንትን የነበረበት ነው። ያ ትልቅ ንትርክ የነበረበት አሁን ሃጫሉ ስም መቀስቀስ አይገባኝም። ለኔ አይመስለኝም። ሃጫሉ እንዲጠፋ የሚፈለግ የነበረ ልጅ ዛሬ ከሆነ በኋላ ደግሞ በሱ ስም የኦሮሞን ወጣት ለማንቀሳቀስ የሚደረገው ሚዲያዎች የሚያደርጉት እንቅስቃሴ ለኔ በጣም አሳፋሪ ተግባር ነው። እጅግ አሳፋሪ ተግባር ነው። ከሰሞኑን በአሜሪካና በአውሮፓ የእነዚህ አካላት ጥምረት የታየበት ሰልፍም ቀድሞውኑ አሳዳጅና ተሳዳጅ ሆነው የቆዩ አካላት ጋብቻ የተስፋ መቁረጥና የውድቀት መጨረሻ ላይ መድረሳቸውን ያሳያል ብለዋል አቶ አባዱላ። ትንሽ ሆነን በተስፋ ወደፊቱን እናያለን። ዳውን ኢትዮጵያ ብለን አናውቅም። ምክንያቱም ኢትዮጵያን ለማንጻት ነው የምንታገለው። አሁን ግን የጥፋትና የውድቀት መጨረሻው ነው ብዬ ነው የምወስደው። የተስፋ መቁረጥ አገርን የምታወድመው እኔ በስደት እቀጥላለሁ አገሪቷ ትጥፋል። እዛ ያለው ኃይል ለነገሩ የታረቀው እዛ ስላለው ብቻ አልመሰለኝም። እዚህም ታርቋል። የዚህ እርቅ ነው እዛም በጋራ ሰላም ሰልፍ እንዲወጡ አደረጋቸው። የኦሮሞ ወጣት የራሱን አጀንዳ አለው። የራሱን አጀንዳ ነው ማዳመጥ አለበት። ከውጭ እየተቆነጠረ የሚሰጥ አጀንዳ መውሰድ የለበትም። ወጣቱ ጥቅሙን ለማስጠበቅ በሰላማዊ መንገድ መደራጀት አለበት ያሉት አቶ አባዱላ ንብረት እያወደሙና የሰውት እያጠፉ ትግል ሊኖር አይችልም፣ የሌሎች ኃይሎች አጀንዳ ተቀባይ መሆን ጎጅነቱ ያመዝናል ሲሉ መክረዋል። መሟላት ይኖርባቸዋል የሚላቸውን ሊታገልባቸው ይገባል። ትግሉ ግን ሰላማዊ መሆን አለበት። ጥፋት ያለንን እያወደምን መታገል የሚባል ነገር የለም።
የኦሮሞ ሕዝብ ለዘመናት የህይወት ዋጋ ከፍሎ ያቆያትን ሀገር ጠብቆ ይዞ መሄድ አለበት ያሉ ሲሆን አሁን የተፈጠረውን አጋጣሚ በመጠቀም ቁጭ ብሎ ማሰብና ሴራውን ማክሸፍ ይጠበቃል ሲሉ አቶ አባዱላ ገመዳም ከአዲስ ሚዲያ ኔትወርክ ጋር በነበራቸው ቆይታ አስገንዝበዋል። አቶ አባዱላ ገመዳ ከአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ጋር ያደረጉትን ቆይታ ነገ ምሽት በ2 ሰዓት ተኩል ለአድማጭ ተመልካቾች የምናደርስ መሆናችንን እንገልጻለን። ወደ ቀጣዩ ዜናችን አልፋለሁ።